ሰላም ጤና ይስጥልን። ኢትዮ ራት ጋርኒሽ ሃውስ በሌላ ኮክቴል ተመልሰን መጥተናል። በቬጅቴብል ኮክቴል ለዚህም የሚያስፈልገን ካሮት፣ ቶሜቶ፣ ሬድ ቤል ፔፐር እና ኩከምበር ነው። እንደዚህ ለቅተን ካስገባናቸው በኋላ በሜጀርመንት ለፍሌቨሩ አፕል ጁስ ትንሽ እና ውሃ አድርገን እንፈጨዋለን። በመቀጠልም ስትሪን እናደርገዋለን። ከዛ በኋላ ሌመን ጁስ፣ ፒንች ኦፍ ሳልት አድርገን እንጨምርበትና እንደባለቋለን። ትንሽ ስቴፕ ካረግነው በኋላ ይሄ ኤልዲ ፍላወር ኮሪዳር ይባላል። ኮሪዳር እንዴት እንደሚሰራ ኔክስት ታይም ይዤ እመጣለሁ። በመቀጠልም ወተት እንጨምርበት አንደን ኔክስት ደግሞ ለፍሌቨሩ ትንሽ ማለት እንጨምርና ለ30 ደቂቃ እናስቀምጠዋለን። እነዚህ ነው መምሩ ጋርኒሾችን የምትፈልጉ ካላችሁ በአካባቢ በኢንቦክስ ላኩልን። ለሬስቶራንታችሁ፣ ለባራችሁ፣ ለሆቴላችሁ ቆንጆ ዲስፕሌይ ኮክቴላቸውን ይሆናል። በቀጠልም ከ30 ደቂቃ በኋላ ኮክቴሉ ክላሪፋይድ ሆኖ ጨርሷል። በመቀጠል እንደዚህ ስትሬን እናደርገዋለን። እንደምታዩት ፒውር ታብሊ ኪዩት ነው የወጣው ማይታመን ሁኔታ። ከዛላ ኮክቴል ሸከራችን አዘጋጅተን ጨምሮና ኮክቴሉን በደንብ ስቴር አድርገን ወደ ግላሳችን ጨምረዋለን። በጣም ቨሪ ስሙዝ ነው፣ ቴስቲ ነው። ከጅንዳ ከቦድካ ጋር አንድ ላይ ይሄዳል። በመቀጠልም ይህን የሚያምር ጋርኒሽ ጨምረንበት ሰርቭ እናደርጋለን። ኔክስት ምን ኮክቴል እንስራላችሁ? ኮሜንት አድርጉልን። ኢትዮ ራት ጋርኒሽ ሃውስ ነን። ቴንክ ዩ